እኔ አቤኔ አስቴነኝ። እናንተ እንዴት ናችሁ? ሁሉ ሰላም? እኔ አፖስቶ ነኝ። እንግዲህ ወደ ቻናላችን እንኳን በሰላም መጣችሁ እያልኩኝ ሰብስክራይብ እና ላይክ ማድረጉን አትርሱ እያልኩኝ ወደ ዛሬ የተዘጋጁት ቪዲዮዎች የምናልፍ ይሆናል ማለት ነው። ወደ ቪዲዮቹ እንሄድ። ስማ ማን አልከኝ? አበቃል። ይኸውልህ አበቃል፣ ከዚህ በኋላ ከሊዲያ ጋር ላይ አልፈልግም። እኔ እና እሷ ብዙ ህይወት ፕላን እያደረግን ነው። ማዕከላችን እየገባ ነው። ችግር ካለ እንደ ወንድ እዚሁ እንፈታዋለን። ቆይ እንደ አንተ ምንም አትታገልም ምናምን እንዴት እንደዚህ ትለኛለህ? ምናምን አትልም እንዴ? ምን ሆነ? አትወዳትም? ኧረ ውሰዳት። ስንት አይነት ችግር ያለባት ልጅ እንደሆነች እኔ ነኝ የማውቀው። ውሰዳት። ምን ነው በማከላችሁ የተፈጠረ ችግር እንደምትዋደዱ ምናምን ነው። እንቅልፍ ይመቻል? አዎ። አተኛም። ይኸውልህ ልጅቷ አላርም ነች። የመጨረሻ በቃ ተረሳ እንዴ ተቃቅፎ መሟሟቅ ምናምን የለም እሷ ጋር። በጠዋት ቤት መጥረግ ምናምን አተኛትም። ይኸውልህ ታዲያ ቆንጆ አይደል እንዴ? ቤት ማጽዳት ቆንጆ እኮ ነው። ይኸውልህ በዛ ጎርናና ድምጿ ስትል አስበው። ደግሞ እኮ አይኗም ትንሽ ወደዛ አብዬ እና ሌላ ምን ችግር አለ? የልዌ ፍቅሯ ይኸውልህ በ30,000 ብር የገዛው ጸዴ ሱፍ በነጋታው በማስታጠቢያ ተቀይሮ ታገኘዋለህ። አንተ ይሄን ችግር እኔ ማስተውየዋለሁ። የሆነ ቀን ካፌ ተቀምጠ እንዴት እያደረግን እቺ ሲኒ ማለት እኮ በስካርፍ ትቀየራለች ብላኝ እኔ እኮ ቀልድ ነው መሰለኝ። ውሰዳት ወንድሜ፣ አይደለም አረ አንተ ውሰዳት። ጥሩ ልጅ አንተ በቂ ውሰዳት። ጌታዬ ማን አልክ? አበቃል አይደለ ስምህ? አዎ ውሰድ አድርጋት። ይኸውልህ እኔ በወር ተቆራጭ አስብልሃለሁ። ጭራሽ ችግር የለውም። አንተ ትብስ፣ ለኔ ስጠኝ። አንተ ትብስ ጌታዬ። ወንድሜ ውሰዳት። አይደለም እንደዚህ ጉዳይ ታርገኝ። በኔ ይሁንብህ። በሸለምኩ ወንድም አይደለም ጌታዬ። ኧረ እባክህ አመሰግናለሁ ወንድም ጥለኝ። ከርፋፋሽ ሄዶልሻል። እምናርጉኝ ነው ሄደው ለምኑኝ እግሬን እየሻሙ ውሰዳት። አንተ እያታለልከው ነበር እስካሁን። እንዲህ ይቻላል እንዴ? ያው እንግዲህ እንደሚታወቀው ሰሞኑን የስፒድ ቪዲዮዎች ናቸው ቲክቶኩን ሙልት ያደረጉት ሶሻል ሚዲያዎች። ስለዚህ እስቲ ከዛ ስትሪም ላይ ክሊፕ የተደረጉ ቪዲዮዎችን የምንመለከት ይሆናል ማለት ነው። ወደ መጀመሪያው ቪዲዮ ውስጥ እንሂድ። ሃይሾ ስፒድ ፍራሽ አሸከሙት ይላል እና ያው እንደሚታወቁ ቻሌንጅ ነበር ያደረጉት። ያው እንደዚህ ይሰራል። እስቲ ይሄን ይሄድ ነው ቻሌንጅ ያደረጉት እነሱ። እሱ ግን ቻሌንጁን ትቶ አባቴ ተሸክሞ እና እንዴት ሊሆን ያስብሎ ይሄ Mercato. So this is how we do it. So we challenge you to carry on this one. Carry it? Yeah. Can you carry it? Yeah. Yeah. You gotta do it. God damn. Let's go, Speed. Let's go, Speed. Let's go, Speed. ከዛ ልጁ ስሜታዊ ሆነና መሮጥ ጀመረ። ሉክ አት ዲስ ከበደው። ከዛ ሲከብደው ጊዜ ሩቱሩን ለማቅለል ሲል በቃ ያለው አማራጭ መሮጥ ነው። 1 2 3 አሁን ይሮጣል። ጎ ፋስተር ነው። ከበደው ጀለሴ መሮጥ ጀመረ። አሮጡት እና እዚህ ጋር ስትሪሙ ተቆርጧል። እዚህ ጋር እንትን ብሎ ይኸው ወደቀ። እዚህ ጋር ኔትወርክ ቀጥ አደረገ እና ወድቋል። ጀለስ ይመቸው። ዛሬ የስፒድ ቪዲዮዎች ነው የምናየው። ሌላም ቪዲዮ አለ እንድት የሚያደርጉ ሚሞች ምናምን ጨርዴ ቪዲዮዎች አሉ። እስቲ መርካቶ ባለፍራሹ ላይክ ይላል። ፍራሹ የኔ ነው። ሸምሱ በዛ ቅደም አንተ። ፍራሹ የኔ ነው ማለት ሸምሱ በዛ ግባ አንተ። ራሱ በዛ ቅደም ይዞ ድሮጥ እኮ ስፒድ ራሱ ምን ነክቶት እንደሆነ ስፒድ ራሱ ምን ነክቶት እንደሆነ አላውቅም። ይዞ ጣጥ መርካቶ ይሰራ ነበር እንዴ ከዚህ በፊት? ገቢዎች እስኪ ነገ እንዴት እየጠበቁ እንደሆነ ይላል። ይሄ ቪዲዮ በምክንያት እንደሆነ ቀይ ላሳያችሁ። ይሄኛው ቪዲዮ ነው። ሹፋት እቺ ሴትዮ
ስካርፍ 5000 ሹፋት ይመች እና ምንድነው ያደረገችው ሴትዮዋ? እቺ እንደውም ትሻላለች። 5000 ብር ለስካርፍ ጠይቅ 2500 ብር ቆጠረችና ሌላ ተጨማሪ ብር አለችው። ተወሰነ ብር ሰጣት። ፒስ አለችውና ሄደች። ያቺኛዋ ቲሸርት ሸጠችለት በስንት? በ5000 ብር 2500 ሰጣት፣ ቆጠረች። ኧረ ይሄ አይበቃም ሌላ ጨምራለች። ጨመረላት 3800 ነው። ጨምር ድጋሚ ስትሉ አበሾቹ ወረ ሼም ነው ምናምን ሲሏት ላሽ ያለችው እንጂ መቼም ነበር ማትፈታው ያቺኛዋ ማለት ነው። ያቺ ነች እንደውም ጉራጌ ያለችው። እና ቪዲዮውን ሚም ስትሰሩ ቀይሩት ለማለት ፈልጌ ነው። ይመቻችሁ። አንድ ደግሞ እስቲ ቆይ ይሄን ቪዲዮ ነው Keep this clear. Give us a circle. Messi. Oh, hey, bro, watch out, bro. Oh, Messi better. Watch out, Messi's the GOAT. Watch out. Messi's the GOAT. Watch out, bro. Messi's the GOAT. Messi's the GOAT. Welcome to Ethiopia. Welcome to Ethiopia. እና ቤቢ ቶሚ የሚገርም ክሊፕ ነው የሰራው። ይመች። በቃ በግልጽ ያገኘው ቲክቶከር እሱ ብቻ ነው። ሌላ ባናል አላገኘውም። በግልጽ ፊት ለፊት እንዳገኙት በቃ ክሊፕ የሰራው ደህና ክሊፕ የሰራው እሱ ነው። እሱም እንደተናገረው ከሆነ ቪዲዮቹ ላይ ታችሁ ከሆነ ጋርዶቹ ናቸው ጎትተው ያስገቡት ቪዲዮ ላይ እንዳያችሁት ማለት ነው። ምክንያቱም ይፈልጋል እንደዚህ አይነት ነገር ክሊፕ ለመሆን እና ይሄን ማድረግ አይኪውን ያሳያል። ይመች። ምን ውስጥ ነው የገባሁት? እናታችሁን ስንት አለሌ በዛበት የሚመረው ጨረታ ፍቱት ልጁ ፍቱት። ይሄ የሆነው እንግዲህ ሩጫ ላይ ነው። አይታችሁታል ቪዲዮ ላይ አላወራ እና የሚመሩት ፍቱት እባካችሁ ፍቱት። ደግሞ ይሄ ቪዲዮ ደግሞ ናሆም ፎንቴ ስለ አዶናይ የተናገረው ነገር አንቺ አዶናይ ይሄ ልጅ እኮ በቃ ከአይምሮአችን በላይ ሆነ። ይሄ ልጅ ከአይምሮአችን በላይ ሆነ። አዶናይ ከአይምሮአችን በላይ ሆነ ሰው ሆነ እኮ በቃ አይታችሁታል። የኢትዮጵያውን አይሾ ስፒድ ከዋናው አይሾ ስፒድ ለማገናኘት ሲሞክር እንግሊዘኛውን ምኑን እየተረጎመ እንደዚህ ነው ያለው። በለው ያዘው እንደዚህ ይሏል። በቃ ሞራል እኮ እንዲሰማው እኮ ነው። ትልቅ ነገር እኮ ነው ያደረገለት እኮ። በቃ ብዙ ጊዜ ሲፈልግ ሰዎች እየቀለሉበት ነበር። አንተን ለመሆን ሲሞክር ምናምን ሲለው በቃ አብሮት ምን አለ ይዞት በሄደ። በእውነት ምን አለ ይዞት በሄደ። ምን አለ አይሾ ኢትዮጵያን ይዞት በሄደ። አዶናይ በጣም ትልቅ ውለታ ነው የሰራው በእውነት በቃ በጣም እኔ በኢየሱስ በጣም ያው ከዚህ በፊት ማውርተናል ስለ አዶናይ ግን በጣም በእውነት በጣም ትልቅ ነገር ነው ያደረገለት። በጣም ትልቅ ነገር ነው ያደረገለት። ደብሊው አዶናይ በሉ ኮሜንት ላይ ስለ አዶናይ ማውራት አሁን በጣም ከባድ ነው ማለት ያደረገው ነገር። ሌሎቹ ቲክቶከሮች ከሱ ጋር ፎቶ ለመነሳት ሲጋፉ እሱ ግን እንደዛ አላደረገም። ምንድነው ያደረገው? አይሾ ኢትዮጵያ ወደ ውስጥ ነው ያስገባት። እሱ እንዲያወራ፣ እሱ እንዲዘል፣ እሱ እንዲጨፍር፣ እሱ ታይቶ ጎልቶ እንዲታይ ነው እንጂ አንዴ እንኳን ፎቶ ልነሳ አላለም። አንዴ እንኳን ማለት ነው። እና ብቻ ይገርማል። ለማርያ ራሱ ያደረገውን አይታችሁታል። ከአይሾ ፈጠነ በፊት ነው እንድትሄድ ያደረጋት። ምክንያቱም ስፒድ መንታውን ካገኘ ያቺ እሷን ይረሳል። ስለዚህ መጀመሪያ እሷ ሄዳ እሷ አግኝታ ህልሟ ተሳክቶ እሷ ከዛ አይሾ ፈጠነም አገኘው ማለት ነው። እና ይለያል። ደብሊው
አይታችሁታል? ተገፍቷል። ተገፋ ምናምን በቃ ዞር ጋቦች ዞር ያደርጉታል። ካሜራማኑ ዞር ያደርጓል። በቃ እንደዚህ ዞር እንዲል አዶናይ እንዲል ያደርጉታል። ግን በቃ የያዘው ህልም አለ። እሱን ሁለቱን አገናኝቶ የዚህ ልጅ ህይወት ማሳካት አድርጎ ነው የተነሳው። ከስሩ ዞር ግን ነው ይገፉታል። እሱ ግን እዛው ይገፉታል። እዛው ማን ነው እንደዚህ የሚያደርገው? ማን በቃ ትችላለህ አላውቅም። ይችላል በቃ ሌላ ምንም ማለት ነው። በቃ ታውቃለህ፣ እንደዚህ አይነት ሰው ጠፋና እንደዚህ አይነት ሰው ሲገኝ ታምር እየሆነብን መጣ። የሰው ልጅ በቃ እንደዚህ ነው መሆን ያለበት። ግን እኛ እንደዚህ ስላልሆነ እንደዚህ አንድ ሰው ሲገኝ ታምር ነው ገባ እና ታምር ነው ልጅ ነው። እንደውም ታምራት እንላለን ስምን ከዚህ በኋላ እመታሉ ነው ደጉ ደግነት ሁላለን እንችላለን ነው ማለት እና ኢሞሽናል ነው የሚያደርገኝ ቪዲዮ ስታይ ሲያስተርጉምለት በተለያቸው የትርጉማ ቪዲዮ በቃ እዛ ፕሌን ውስጥ ሊገቡ ሲሉ እንደዚህ አድርግ የተለየ ነገር አድርግ ምናምን ሲለው ከአይምሮ በላይ ማለት እየተከታተለ ይገፉታል። እሱ እዛ ስሩ ይገፉታል ይላል ይመቻል ነው ማለት ይመች ሌላ ምን ማለት እና ሌላው ደግሞ ስፒድ የሚፈልገው ክራውድ ነገር ነው። መጨናነቁን ምናምን ነው የሚፈልገው፣ ህዝብ መብዛቱን ምናምን እንዲሁ ሆ ምናምን ነው። የአዲስ አበባ ፖሊስ ምንድን ነው ያደረገው? ይሄ ናቸው ይኸው ህዝቡን ሲበትኑት ለምን ይሄ ለምንድን ነው ያስፈልገው ነው? እሱ እንደዚህ አይነት ነገር ነው የፈለገው እና እሱ ህዝቡን ይበትኑታል። ይኸው ሲበትኗቸው ለምንድን ነው ለምን አስፈለገ? ሰፋት መሰረት ይበትኗቸዋል። Aisho Speed just passed out live on a street in Ethiopia after what he was given. ፌንት ሰርቶ ነበረ ለትንሽ ሰከንድ። ይኸው ቡና አበዙ ባባ ቡና አበዙ። ይሄን ቡና ልፎ ይጨፍርልሃል። አንተ ቡና ጠጣ፣ ያን ሲኒ ቡና ጠጣ። አልወጣ አለው የደከመው ልጅ ቡና ሲጠጣ ሀይ ሆነ። ከዛ ሄደ ጥሬ በላ፣ በእንጀራ በሉት፣ በየአይነት አበሉት፣ ጥሬ አበሉት፣ ድጋሚ ቡና ሰጡት። ሀይ ሆና ልቡን መታው ፈረሰ እና ያው ሆዱን ሁላ ሞት ነበር። በላዩ ላይም ቀዝኖ ነበር። አይታችሁታል። እሱን ቪዲዮ አላመጣውም እዚህ። ሌላ ደግሞ አንድ ሰርፕራይዝ የሆነ ቪዲዮ አለ። እሱን ቪዲዮ ከማየታችሁ በፊት በቃ ተዘጋጁ፣ ለሰርግ ተዘጋጁ። ሌላ ለምን አላችሁ? ለሰርግ ተዘጋጁ ነው ማለት። ይሁት ቪዲዮን ማን ሊገባ እንደሆነ ቪዲዮ ነው። ደወለ ታውቃለህ? ጃኒ ስለው ሃይ ቤብ ታውቃለህ እንደ አውጩ አዝበል ቀንዱም ለውድ አደርገዋለሁ። ለምንድን ነው የሚተናነቅሽ እንደዛ ማለት ትፈልጊ? ዲሞክራሲ ስለምፈልግ። ኧረ አይ ሚስ ዩ በጣም ናፍቅሽኝ በጣም አፍቅርሻለሁ። የኔ ኮልታፋ ምን አፍቅርሻለሁ አልኩሽ። እሺ የት ነህ?
እንዴት ነው ይባላል? እኔም አፈቅርሃለሁ። እሺ ወይኔ እመቤቴን ታውቃለህ? እንደዚህም ብለህ እንደምትሰሰት እኔም አፈቅርሃለሁ በጣም በጣም ነው የምወድህ እመቤቴን ላይክ አይ ላቭ ዩ ሶ ማች ታውቃለህ በጣም እንደምወድህ ስለመጥቼ ኮሜንት እየላኩኝ አንቺ አታነቢው እስኪ ጌታን በል እኔ አይ ባሪት ወይ የፀጉርሽ እኔ እገዛልሻለሁ አልኩሽ አላነበብሽውም ከዛ ደግሞ የኔ ቅብጥብጥ ብዬ ኮመንት አደረኩልሽ አላነበብሽውም ከዛ አዝኜ ወጣሁ ማሪ እና ፍላውራ አትሰጠኝ ጊፍትን ጨረስኩት አይደል ከትላንትና ወዲያ ዝም ብለህ ሰጠኸኝ ከዛውን በቃ ሰጠሁሽ እንዴ በዚህ ነው ወደ ስንት ነው የሰጠሁሽ? $800 ነው። ዝም ብለህ ጨርሰህ አሁን ፍላወርም አጣ። ባይዘዌ እኮ እንትን እኮ ነው በቃ ምንም ያለኝን ነገር ጊፍት የተሰጠሁት ሁሌ መስጠት እወዳለሁ ተመልሼ። ውይ የኔ አባት ያቺ እንትን ደግሞ በቃ ላይክ ልብህን እንደሰጠኸኝ ምንድን ነው የገጠሙልሽ? ሰማ ልክ ልብህን እንደሰጠኝ መቼ ነው ሰርጉ? ንገሩና። ሰርጉ መቼ ነው ንገሩ። ግን እቺ ልጅ ይሄ ልጅ ካመለጣት በቃ ሰው አትሆንም። ያምር ነው ማለት እንዲህ የሚንከባከባት ኬትም በማታገኘው ነው ማለት ሰርጉ መቼ ነው? በቃ ይመቻል። በጣም ያሳዝን ነገር ነው እንግዲህ እየተሰማ ያለው። ተወዳጁ አርቲስትና የፕሮግራም አዘጋጅ ነፃነት ወርቅነህ ከዚህ ዓለም በሞት ተለይቷል። ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለአድናቂዎቹ በሙሉ መጽናናትን እንመኛለን። እንግዲህ ለዛሬ የነበሩ ቪዲዮዎች ይህንን ይመስላሉ። ኢትዮጵያን አይሾስፒድ በስትሪሙ በቃ ከፍ እንዳደረጋት አይተናል። እኛም ተባብረን ወደ 250 ምናምን ሺህ ሰብስክራይበር አስገብተነው ወደ 10 ሚሊዮን ቪው ደርሷል፣ ታይቷል ማለት ነው። በአፍሪካ ቱሩ አንደኛ ቪው የኢትዮጵያ ነው እና በጣም 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 በትብብራችን ይገባናል ማለት እወዳለሁ። እናም እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ ምችት ይበላችሁ እያልኩኝ ሀገራችን ሰላም፣ ፍቅር፣ ደስታ ያደርግልን እያልኩኝ በቀጣይ ቪዲዮ እስክንገናኝ ድረስ ሰብስክራይብ እና ላይክ ማድረጋችሁ አትርሱ። ፒስ አውት።